ሰላም ቤተሰቦች እንደምን አላችሁ? በዛሬ ቪዲዮአችን ኢመርጂንግ ቴክኖሎጂ ቻፕተር 1 ነው የምናየው። ኢንትሮዳክሽን ቱ ኢመርጂንግ ቴክኖሎጂ ነው የሚለው። ፈርስት ኦፍ ኦል ኢመርጂንግ ቴክኖሎጂን ዲፋይን ከማድረግ ስንጀምር ኢመርጂንግ ቴክኖሎጂ ያው ኢመርጅ ያደረገ ወይም ኒው ቴክኖሎጂ ማለት እንችላለን፣ ወይም ደግሞ ኮንቲኒዩንግ ቴክኖሎጂ ቀጣይነት ያለው ቴክኖሎጂ ማለት እንችላለን፣ ወይም ደግሞ ቴክኖሎጂ ኤክስፔክትድ ቱ ቢ ዲቨሎፕድ ኢን ዘ ኒየር ፊውቸር ማለት እንችላለን። ያ ማለት አዲስ ቴክኖሎጂ ነው ማለት ክሬት እየተደረገ ያለ ነው። አሁን ኮንቲኒዩንግ ቴክኖሎጂ ማለት እንደ ፊውቸር እንዲሁም ደግሞ ኤክስፔክት ይደረጋል፣ ወደ ፊውቸር ኢምፓክት ይኖራል ተብሎ ኤክስፔክት ይደረጋል ማለት ነው። and we will have affirmative significance in social economic and political aspect of human life። እንግዲህ አፊርሜት ወይም አዎንታዊ ተጽዕኖ በሶሻል በኢኮኖሚክ እና በፖለቲካው አስፔክት ላይ በሂውማን ላይፍ ላይ የራሱ የሆነ ኢምፓክት አለው ተብሎ ይታሰባል ማለት ነው። ምክንያቱም ለምሳሌ በሶሻል ብናይ ኮሚኒኬሽን፣ ትራንስፖርቴሽን ማየት እንችላለን። ከትናንሽ ስልክ ወደ ታች ስክሪን እንዲሁም የተለያዩ ግራጁዋል ቼንጅ ስላለ ማለት ነው። ሶ ኢኮኖሚኩም ላይ እንደዛው በተመሳሳይ ፖለቲካል ላይክ ቮት ኤንድ አዘር ቲንግስ ኢንክሉድ ስለሚያደርግ ማለት ነው። አንድ ቴክኖሎጂ ስናይ ቴክኖሎጂ ኢመርጅ ያደርጋል። ያው ርዕሳችንም ኢመርጂንግ ቴክኖሎጂ ስለሆነ ማለት ነው። ሶ ክሬት ይሆናል፣ አዲስ ክሬት ይሆናል፣ ኢንሃንስ ይደረጋል። ያ ክሬት የተደረገው አንዱ ካንቱ ኢሚቴት እያደረገ ኢንሃንስ ይደረጋል ወይም ኢምፕሩቭ ይደረጋል ማለት ነው። ሶ ይሄ ኢንሃንስ መሆን ወይም ክሬት ኢንሃንስ መሆን ዲቨሎፕድ ትሩ ፕሮግረስ ኮልድ ኢቮሉሽን ኦፍ ቴክኖሎጂ ወይም ግራጁዋል ቼንጅሊ የቴክኖሎጂ ኢቮሉሽን ወይም ዝግመተ ለውጥ እንለዋለን ማለት ነው። ከጊዜ ወደ ጊዜ እያደገ የመጣበት ታይም ማለት ነው። ሶ ኢቮሉሽን ኦፍ ቴክኖሎጂ ኢዝ ዘ ፕሮሰስ ኦፍ ዲቨሎፒንግ ሳይንስ ኦፍ ሜካኒካል ኤንድ ኢንዱስትሪያል አርት ስሩ ግራጁዋል ቼንጅ። እንግዲህ ኢቮሉሽን ኦፍ ቴክኖሎጂ ማለት ወይም የቴክኖሎጂ ዝግመተ ለውጥ ምንድነው? ሜካኒካሊ ወይም ቴክኒካሊ ምን እንችላለን? የኢንዱስትሪ ጥበብ ግራጁዋሊ እያደገ ሲመጣ ወይም ለውጥ እያሳየ ሲመጣ ማለት ነው። ከረንትሊ ወይም አሁን ላይ እየተጠቀምንላቸው ያሉ አቫይላብል ኢመርጂንግ ቴክኖሎጂ ማን ናቸው? አርቲፊሻል ኢንተለጀንስ ይነውዛት የተለያዩ አርቲፊሻል ኢንተለጀንሶችን መጥቀስ እንችላለን። አሁን ኤአይ ፕላትፎርም ፒዲኤፍ ለቃችሁ አሁን መልስ የሚሰጣችሁ እንዲሁም የፈለጋችሁን ጥያቄ መጠየቅ የምትችሉት ቮይስ ኮሚኒኬቲቭ እንደፈለጋችሁ ማውራት የምትችሉት ኤአይ ፕላትፎርሞች አሉ። ብሎክቼን ብታዩ ዲጂታል ሌጀር ላይ ክሪፕቶ ከረንሲ ማየት ትችላላችሁ። የተለያዩ መገበያዮችን ማለት ነው። ኦግመንትድ ሪያሊቲ እና ቨርቹዋል ሪያሊቲ፣ ክላውድ ኮምፒውቲንግ እነዚህ ሁሉ ሊስት ላይ አሁን ላይ አቫይላብል የሆኑት ናቸው ማለት ነው። ኢንዱስትሪያል ሪቮሉሽን ከየት ነው የጀመረው የሚለውን እናያለን። ዱሪንግ ዘ ሌት ኦፍ 1700 ቱ ኤርሊ 1800 ኢንዱስትሪያል ሪቮሉሽን ዋዝ ስታርት ኢን ኢንግላንድ። እንግዲህ በእነዚህ ዓመተ ምህረት መካከል ማለት ነው ኢንዱስትሪያል ሪቮሉሽን በእንግሊዝ ውስጥ ነው የጀመረው ማለት ነው። እንግዲህ ምን ሲሆን ነው ይሄ የጀመረው ስንል ደግሞ ሶሳይቲ ወይም ማህበረሰቡ አዲስ ሶርስ ኦፍ ኢነርጂ ሲጠቀሙ ላይክ እንደ ከሰልን እንደ ሶርስ ኦፍ ኢነርጂ መጠቀም ሲጀምሩ፣ እንዲሁም ደግሞ ከገጠር ወደ ከተማ ወይም ሩራል ኤሪያቱ ወደ ሲቲ በሚሄዱበት ሰዓት አዛታይም የተፈጠረ እንዲሁም ቱ ዲቨሎፕ ኒው ትራንስፖርቴሽን ኮሚኒኬሽን ሲስተም ኢንዱስትሪ እነዚህን ዲቨሎፕ ማድረግ ሲጀምሩ ይሄኛው ኢንዱስትሪያል ሪቮሉሽን ስታርትድ ብሏል ማለት እንችላለን ማለት ነው። ሶ ኢንዱስትሪያል ሪቮሉሽን ሪሎኬትድ ፕሮዳክሽን ኦፍ ጉድስ ፍሮም ስሞል ሆም ኤንድ ሾፕስ ቱ ላርጅ ፋክተሪ። ይሄ ኢንዱስትሪያል ሪቮሉሽን ከትናንሽ ሸቀጦች ወደ ትልልቅ ፋክተሪዎች እንዲቀየር አድርጓል። እንዲሁም ኢንዱስትሪያል ሪቮሉሽን በአራት ከፍለን እናየዋለን። ይህ ማለት ግራጁዋል ቼንጅ ነው አላለም። ስለዚህ ከ1 2 ከ3 እስከ 4 እየተቀየረ ማለት ነው። አራተኛው ደግሞ አሁን ፕሬዘንት ሌቭል ላይ ያለንበት ማለት ነው። ሶ የመጀመሪያውን ስናየው በኢንግላንድ ነው የጀመረው ብለናል በ18ኛው ሴንቸሪ። ሶ ትራንዚሽን ፍሮም ሃንድ ፕሮዳክሽን ቱ ኒው ማኑፋክቸሪንግ ፕሮሰስ። እንግዲህ ከእጅ ስራዎች ወደ አዲስ ማኑፋክቸር ወደ ተደረጉ ለምሳሌ እዚህ ጋር እንደምታዩት ኮልን በመጠቀም ፕሮዳክሽን ያደረጉ እንዲሁም ኢንጂንን በመጠቀም
ይሄን አይነት መሳሪያ ፕሮዲዩስ አድርገው ነበር። እንዲሁም ስቲም ኢንጂን was used by production machine in transportation system ተጠቅሞት ነበር ማለት ነው። ኢንጂን ፈርስት ኢንዱስትሪያል ሪቮሉሽን። ሰከንድ ኢንዱስትሪያል ሪቮሉሽን ደግሞ started in late 1870 ነው። also called ቴክኖሎጂካል ሪቮሉሽን በመባል ይታወቃል፣ ሌላ ስሙ ማለት ነው። so electric power ቴሌፎን ዌር ኢንትሮዲዩስድ ዱሪንግ ዚስ ኤራ። በዚህ ዘመን ደግሞ ኤሌክትሪክ ፓወር ማመንጨት ችለዋል። ይኸው እዚህ ጋር ምስሉ እንደምታዩት። እንዲሁም ደግሞ ቴሌፎኖች ኢንትሮዲዩስ ተደርገዋል በዚህ ዘመን። መካኒካል ሲስተም ስታርትድ ቱ ቢ ሪፕሌስድ ኤሌክትሪክ ድራይቨን ዋንስ ኤንድ አናሎግ ኮሚኒኬሽን። እነዚህ ሁሉ በኢንዱስትሪያል ሪቮሉሽን ትሩ ናቸው ማለት ነው። ኢንዱስትሪያል ሪቮሉሽን 3 ስታርትድ ኢን ዘ ሌት ኦፍ 1915 ነው። ይሄኛው ደግሞ ትራንዚሽን ደን ፍሮም አናሎግ ሲስተም ቱ ወደ ዲጂታላይዝድ ሞር የመጣንበት ነው ማለት ነው። ላይክ ስማርትፎኖች፣ ታብሌቶች እንዲሁም ደግሞ ኮምፒውተሮች፣ የተለያዩ ስፒከር ሲስተሞች ምናምን ኢንትሮዲዩስ የሆኑበት ታይም ነው። ኮምፒውተር፣ ሃንድ ፎን፣ ኢንተርኔት ራሱ ኢንትሮዲዩስ የሆነበት ኢንዱስትሪያል ሪቮሉሽን 3 ላይ ነው ማለት ነው። ኢንዱስትሪያል ሪቮሉሽን 4 ላይ ስናይ ደግሞ ዘ ከረንት ኢራ ወይም ደግሞ አሁን ያለንበት ዘመን ማለት ነው። ኢንዱስትሪ ሪቮሉሽን እንደ አርቲፊሻል ኢንተለጀንስ ኢንትሮዲዩስድ ነው የሆነበት በአሁኑ ሰዓት ከረንትሊ አቬይላብል ብለን ከጠቀስነው ውስጥ አንዱ ስለሆነ ማለት ነው። ኤንድ ኤአይ ሪያላይዝድ አውቶኖመስ ካር ራሳቸው መሄድ የሚችሉ ራሳቸው ተቆጣጥረው ሳይጋጩ ዘና ብለው የሚሄዱ መኪናዎች መስራት ማለት ነው። አውቶሜትድ ሮቦቲክስ በራሳቸው አስበው መስራት የሚችሉ ሮቦቲክሶች፣ አይኦቲ እንዲሁም የተለያዩ ስማርት ሲቲዎች የመጡበት አሁን ላይ ያለንበት ነው። ሳይበር ፊዚካል ሲስተም እንዲሁም የተለያዩ ሴኩሪቲ ኮምፒውተር ቤዝድ አልጎሪዝም ኤችቲኤምኤል የተለያዩ ኮዶች ድራይቭ የሆኑበት አሁን ፕሬዘንት ላይ ያለንበት ነው ማለት ነው። ስለዚህ 4 ታይፕስ ኦፍ በኢንዱስትሪ ደረጃ 4 አይነት ኢንዱስትሪዎች አሉ። የመጀመሪያው ኢንዱስትሪ ራው ማቴሪያል ጌቲንግ ራው ማቴሪያል ኤግዛምፕል ማይኒንግ ላይክ መቆፈር ወይም ለምሳሌ ሚኒራል እንደማውጣት ምናምን ማለት ነው የተጀመረበት። ፋርሚንግ የተለያዩ የግብርና ውጤቶች እንዲሁም ፊሽንግ አሳ ማስገር አሳ ማውጣት ማለት ነው። ሰከንዳሪ ኢንዱስትሪያል ሪቮሉሽን ነው ደግሞ ካር ማለት መኪና መስራት የተጀመረበት ኤንድ ስቲል የተለያዩ ብረታ ብረቶች። ሶስተኛው ትሬዠሪ ኢንዱስትሪ የምንለው ፕሮቫይድ ሰርቪስ ኤግዛምፕል ቲቺንግ ኤንድ ነርሲንግ ነው ማለት ነው። ኳተርናሪ አራተኛው ነው የመጨረሻው ሪሰርች ኤንድ ዲቨሎፕመንት ኢንዱስትሪ የተሰራ ያለበት አሁን ነው ማለት ነው። ሮል ኦፍ ዳታ ስለ ለኢመርጂንግ ቴክኖሎጂ ዳታ ምን ያህል አስተዋጽኦ አድርጓል? ያው ዳታ እንደምታውቁት በአለም ላይ ክላውድ ላይ ያለ ሁሉ ነገር የሚይዝ ስለሆነ ዳታን መጀመሪያ ዲፋይን ስናደርግ ኢትስ ራው ፋክት ዩዝድ አስ አን ኢንፑት ፎር ኢኖርመስ አፕሊኬሽን። እንግዲህ ይሄን ዳታ ሚኒንግፉል ሰንስ አይሰጠንም፣ ግን እንደ ዳታ ኦርጋናይዝድ ስናደርገው አንዱን ከአንዱ ስናጋጨው ሚኒንግፉል ኢምፓክት ሊሰጠን ይችላል። ሶ ዳታ ኢዝ ራው ፋክት ነው የምንለው። ለምሳሌ ሌተር ኤ ካለን ሌተር ኤ ምንድን ነው? ምንም የሚያስታውቅ ነገር የለውም። ሶ ኦርጋናይዝድ አድርገን ግን ሌተር ኢዝ ዘ ፈርስት ሌተር ኦፍ ኢን አልፋቤቲክ ወርድ ምናምን ብንል ኢት ጊቭስ ሚኒንግፉል ሶ ኢት ጊቭስ ኢንፎርሜሽን። ስለዚህ ዳታዎችን ኮሌክት አድርገን ኢንፎርሜሽን ማግኘት እንችላለን። ሶ እና ለኢመርጂንግ ቴክኖሎጂ ዳታ ምን ያህል አስተዋጽኦ አድርጓል ወይም ሮሉ ምንድነው ስንል ኢን ቱዴይ ወርልድ ዳታ ኮንሲደርስ ኒው ኦይል አዲስ ኦይል ነው ወይም አዲስ ዘይት ነው ልንለው እንችላለን። ስትራቴጂክ አሴት ነው፣ እንዲሁም ፖቴንሻል ሪሶርስ አቅም ያለው ሪሶርስ ነው። እንደምንም ልክ እንደ ኢንተርኔት ያለ ኢንተርኔት ምንም ማድረግ እንደማንችል ሁሉ ልክ ያለ ዳታ ምንም ማድረግ አንችልም። ሁሉም ነገር ክላውድ ላይ ሰብስቦ የሚይዝልን ዳታ ስለሆነ ማለት ነው። ዳታ ካፓቢሊቲ to determine the future of science and technology, economy and possibility ለወደፊት ሁሉ ያለውን ቴክኖሎጂ ኢኮኖሚውን ሁሉ እንዲሁም የተቻለውን ሁሉ ኤቭሪቲንግ ይይዝልናል ወይም ደግሞ ዲተርማይን ያደርግልናል ብለን የምናስበው ይሄ ዳታ ነው ማለት ነው። ስለዚህ ለኢመርጂንግ ቴክኖሎጂ ለወደፊት ለሚፈጠሩትም አሁን ላይ ላሉትም ኢቭን ኢፍ ኢንዱስትሪያል ሪቮሉሽን እንዴት ተጀመረ እስካሁን ያለበትን የሚለውን ራሱ ምን ላይ ነው የተቀመጠው? ዳታ ላይ ነው ማለት ነው። ስለዚህ ዳታ ኢዝ ቬሪ ክሩሻል ፎር ኢመርጂንግ ኒው ቴክኖሎጂስ
it is data is leads world towards innovation እንዲሁም ዳታ በመኖሩ አንድ ሰው ከአንዱ እንዲቀድ ወይም ኢሚቴት እንዲያደርግ ማድረግ እንችላለን። መረጃን በመሰብሰብ ነው ከአንዱ መረጃን መለዋወጥ የምንችለው ማለት ነው። it is the data that leads world towards innovation and we are living in the age of big data የምንለው ለምሳሌ ወርልድን የወርልድ እንዳለ የህዝብ ቁጥር ስንት ነው ይባል ቢግ ዳታ ልንለው እንችላለን። በጣም ሂውጅ ወይም ደግሞ ማሲቭ አማውንት ኦፍ ዳታ ማለት ነው ቢግ ዳታ የምንለው where everything is according to data driven theory ማለት ነው። ስለዚህ ቢግ ዳታ የምንለው ያው ሃይስት ወይም ማሲቭ ዳታ ነው። የራሱ የሆነም አልጎሪዝሞች አሉ፣ የራሱ የሆነም ካራክተሪስቲኮች አሉ እናየዋለን። and computer and enabling device computer is also referred to as the name programmable device ልንለው እንችላለን። ኮምፒውተር በራሱ እንደምታውቁት ለምሳሌ ዋን እንዲሰሩ ባይናሪ ሲስተም ነው የሚሰራው ላይክ እንደዛ ሁሉ ፕሮግራሜብል ዲቫይስ ነው። ዋይ ኮምፒውተር ምንድነው በታዘዘው ልክ ነው የሚሄደው፣ አይኪው የለውም። በሰው አይኪው ስለሚመራ ፕሮግራሜብል ዲቫይስ እንላለን። and therefore it acts according to what present instruction encoded it's called program በታዘዘው ልክ ወይም ደግሞ ያ ሰው ወይም ፕሮግራሜብል ሲሰራ ቢልድ ባደረገው መልኩ ነው የምንሰራው። ለምሳሌ አንድ ብለን ኪቦርድ ላይ ስንጽፍ አንድን ፕሮግራሜብል ትራንስሌት አድርጎ ነው ለኛ ዲስፕሌይ የሚያደርግልን ማለት ነው። ስለዚህ የራሱ የሆነ ሲስተም አለው እንጂ አይኪው ኑሮት በራሱ አስቦ የሚመልሰው ነገር የለም ማለት ነው። ኮምፒውተር ኦር ፕሮግራሜብል ዲቫይስ ሜንሊ ፕሮሰስ ምን ይዛል? ያው ይሄን ለወር ክላስ እንደተማራችሁት ሚሞሪ፣ ስቶሬጅ፣ ራም፣ ሮም፣ ሰከንዳሪ ስቶሬጅ እነዚህን ይዛል። እንዲሁም ማይክሮ ፕሮሰሰሮችን ለማቀዝቀዣ ምናምን የሚጠቅሙ ኮንትሮል ዩኒት፣ ሬጂስተር፣ አርithmetic ኤንድ ሎጂክ ዩኒት እንደዚህ ባይናሪ ሲስተም ያልናቸው 1 and 0 ማለት ነው። ሎጂክ ሰርኪዩት ዛት ድራይቭ ኮምፒውተር ላይክ አሁን ያልኳችሁ ማለት ነው 1 and 0 ባይናሪ ሲስተም ስለሚጠቀም ማለት ነው። ኮምፒውተር ኦን ኦፍ ስለሚጠቀም ኔትወርክ ዲቫይስ ኦልሶ ኮል ሰርቪስ ኢኔብሊንግ ላይክ ሞዴም እንደ ዋይፋይ ኔትወርኮች ማለት ነው። ዋይፋይ ላይ የምትገጠሙ ስዊች፣ ራውተሮች እንዲሁም ኔትወርክን ራሱ ዲፋይን ስናደርግ ኢንተርኮኔክሽን ኦፍ ኮምፒውተር ዲቫይስ ፔሪፌራል ሰርቪስ ኤንድ ኢቲሲ ኔትወርክ ራሱ ምንን ይይዛል? ኮምፒውተር ራሱ ኔትወርክን ይይዛል ማለት ኮኔክት እንዲሆን የተለያዩ ኢንተርኮኔክሽኖችን አትራክት ወይም ደግሞ ኮኔክትድ እንዲያደርግ ፕሮግራሙ እንዲያዘው የሚያደርጉችን የራሱ የሆነ ሲስተሞችን ሴሌክትድ ሲስተሞችን የያዘ ስለሆነ ማለት ነው። ሶ ሊስት ኦፍ ፕሮግራሜብል ዲቫይስ ወይም ደግሞ ፕሮግራሜብል ዲቫይስ ያልነው ማለት ነው ኮምፒውተር ማለት ነው። ክሮኒክስ ስፒድስ ፎር ሃይ ስፒድ ዳታ ፕሮሰሲንግ እዚህ ጋር እንደምታያቸው ማለት ነው። እነዚህ እንዳሉ ኤሌክትሮኒክስ ላይ ቤዚክ ኤሌክትሮኒክስ ላይ እንደዚህ የተለያዩ የሆነ ቻርጀር አለ፣ ትራንዚስተር አለ፣ እንዲሁም የተለያዩ ፋንክሽን ያላቸው እዚህ ላይ ተቀምጠዋል ማለት ነው። ሶ የተለያዩ ሴሚኮንዳክተሮች እዚህ ውስጥ ይገኙበታል። በእነዚህ ሁሉ ሲስተም ነው ኮምፒውተራችን ራን አድርጎ ዲስፕሌይ ማድረግ የሚችለው ማለት ነው። a full range of network related equipment referred to as service enabling device which can be included traditional channel service unit and data service unit, modem, router, switch, configuring equipment, network appliance, hosting equipment and service እነዚህ ሁሉ full range of network ማለት ከኔትወርክ ብቻ ሴሌክት አድርገን ኔትወርኩን ፓርት ብቻ ብናይ እነዚህ ሁሉ ኢንክሉድድ ያደርጋል ማለት ነው። ሂውማን ኮምፒውተር ኢንተራክሽን ማለት ደግሞ ከእኛ ለምሳሌ ሂውማኖች አሉ፣ ከዛ ከኮምፒውተሩ ጋር ኢንተራክሽን ለምሳሌ አሁን ባለንበት ሰዓት አውቶኖሜሽን ካር ከካር ጋር ወይም ማሽን ከማሽን እና ማሽን ቱ ሂውማን አለ ኢንተራክሽን ማለት ነው። አሁን ይሄኛው ሂውማን ኮምፒውተር ኢንተራክሽን ኢናዘር ወይ ሂውማን ቱ ማሽን ማለት ነው። ኦልሶ ኮልድ ሂውማን ማሽን ኢንተራክሽን ይለዋል ማለት ነው። ሂውማን ማሽን ኢንተራክሽን ማለት እንጠራለን። ፎከስድ ኦን ማን ማሽን ኮሚኒኬሽን ቴክኒክ and deals with design, evaluation, implementation of interaction system. ሂውማን ኮምፒውተር ኢንተራክሽን ማለት አሁን ቅድም እንዳልኳችሁ 1 and 0 ነው። በራሱ በእኛ ላንጉዌጅ
ትራንስሌት ተደርጎ ነው ሲስተሙ ሲሰራ የነበረው። ገና ኮምፒውተሩ ኪቦርዱ ምናምን በላንጉዌጅ ዲቨሎፕ ባደረገው ሰውዬ ላንጉዌጅ ተተርጉሞ ነው ትራንስሌት አድርጎ ነው ዲስፕሌይ የሚያደርገው ማለት ነው። ኤችሲአይ የምንለው ደግሞ ወይም ደግሞ ሂውማን ኮምፒውተር ኢንተራክሽን ነው ማለት ነው። ስለምን ያጠናል? ስተዲስ ዩዘር ቢሄቪየር፣ ስለ ተጠቃሚ ባህሪ፣ ኮሚኒኬሽን አፕሮች፣ ኮምፒውተር አድቫንስመንት ኤንድ ኢኔብሊንግ ኢንተራክሽን ማለት ነው። ስለዚህ አሁን በላንጉዌጅ አማካኝነት ከኮምፒውተር ጋር እንዴት ነው የምንግባባው ስንል ላይክ እንደ ትራንስሌት በማድረግ ነው። ሲስተሙ የተሰራው አሁን ኮምፒውተር እንዴት ነው ለኛ አንድ ቁጥር ስንል አንድ ቁጥር የሚጽፈው ውስጥ ላይ አንድ ቁጥርን ባይ ኮዲንግ አንድ ቁጥር ትራንስሌት አድርጎ ነው ለኛ ዲስፕሌይ የሚያደርግልን ሲስተሙ ላይ ማለት ነው። ሶ ይሄኛው ሂውማን ኮምፒውተር ኢንተራክሽን ኢዝ ክሩሻል ኢንሃንሲንግ ኢፌክቲቭነስ፣ ኤፊሺየንሲ፣ ዩዚቢሊቲ፣ ዩኒቨርሳሊቲ ኤንድ ዱሬቢሊቲ ይታወቃ ነው። ዩኒቨርሳሊቲ ኢፌክቲቭነስ ማለት ይኸው ተጠቃሚነትን ውጤታማ ያደርጋል። ኤፊሺየንሲውም አቅሙ ነው። ዩዚቢሊቲ ዩኒቨርሳል ነው። ኤንድ ዱሬብል ሪላያቢሊቲ ኤንድ ፕሮዳክቲቪቲ ኦፍ ሲስተም ነው። ያው ይሄ የታወቀ ስለሆነ ማለት ነው ኮምፒውተር ለኛ የሚጠቅመን መናገር ያን ያክል አስፈላጊ ሊሆን ይችላል። ሶ ዲሲፕሊን ኢን ሂውማን ኮምፒውተር ኢንተራክሽን ኮግኒቲቭ ሳይኮሎጂ ቱ ስተዲ ሂውማን ቢሄቪየር ኤንድ ኮምፒውተር ሳይንስ ሊንጉስቲክ ኢንጂነሪንግ ኤንድ ዲዛይን አርቲፊሻል ኢንተለጀንስ ሁማን ፋክተር ኤንድ ሶ ኦን ማለት እንችላለን ማለት ነው። ሶ እነዚህ ሊስት የተደረጉት ሁሉ የነ ዲሲፕሊን ኢን ሂውማን ኮምፒውተር ኢንተራክሽን ማለት ኮምፒውተር ስለዚህ ይሄ ዲሲፕሊን ለሰዎች ወይም ደግሞ ለዩዘሮች ተጠቃሚ ሲያደርግ በተመቻቸ ሁኔታ ለማድረግ ለምሳሌ ኮግኒቲቭ ሳይኮሎጂ ማለት በሳይኮሎጂው አካባቢ ተጠቃሚ በሳይኮሎጂው የራሱ የሆነ አገልግሎት እንዲያገኝ ማድረግ ስተዲ ቢሄቪየሩን ለማጥናት ያገለግልናል ማለት ነው። ሌላኛው ፊውቸር ትሬንድስ ቱ ኢመርጂንግ ቴክኖሎጂ ምን ይጠበቃል? በ2019 5G ኔትወርክ፣ አርቲፊሻል ኢንተለጀንስ፣ አውቶኖመስ ዲቫይስ፣ አውቶኖመስ ቬሂክል፣ ብሎክቼን፣ ኦግመንትድ ሪያሊቲ ላይ እየጠቀስናቸው ማለት ነው። ሳም ኢመርጂንግ ቴክኖሎጂ ዛት ዊል ሻፕ ዩር ፊውቸር። ያው ኢመርጂንግ ቴክኖሎጂ አር ቴኪንግ ኦቨር አፌክት ኤቭሪቦዲ ቻት ቦት፣ ቨርቹዋል ኦር ኦግመንትድ ሪያሊቲ፣ ብሎክቼን ኢንፎርማል አፕስ ኤንድ አርቲፊሻል ኢንተለጀንስ አር ኦልሬዲ ሻፒንግ ዩር ላይፍ። ያው ከተጠቀምንባቸው ለወደፊት ለኛ ይጠቅሙናል ከተባሉት ሊስቶች ውስጥ እነዚህን መጥቀስ እንችላለን ማለት ነው። ሶ የዛሬው ለሰናችን ይህንን ይመስል ነበረ። በቀጣይ ደግሞ ዩኒቱን ይዘን እንመጣለን። እንደዚህ አጥር ማለት ፓወርፖይንት ማለት ነው። ቪዲዮ እንደተመቻችሁ አልጠራጠርም። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ስለተከታተላችሁኝ አመሰግናለሁ።